ዛሬ ጨረቃዋ ለብሩኬም ሆነ ለተመልካች ትልቅ ሰርፕራይዝ ይዛ ትመጣለች። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ትናንት ባያችሁት ቪዲዮ እንግዲህ በጣም ብዙዎቻችሁ ተደስታችኋል። በቃ እንደዚህ ፍቅር ሆናችሁ ስትመጡ ነው የምታምሩት። እንደዚህ ደስተኛ ስትሆኑ እኛም ደስተኛ እንሆናለን እና ቀጥሉበት። ሁሌም እንደዚህ ደስተኛ ሆኑ፣ በራሳችሁ ሙድ እንደዚህ ፈታ በሉ ብላችሁ በጣም ብዙ ተደስታችኋል። በጣም ብዙ ቪዲዮቸውም ተቆራርጦ በየቦታው ሸር እየተደረገ ነበርና በቃ ሀይሚዬ ራሷ በጣም ነው የተደሰተችው። በቃ እንደዚህ ስታዝገኝ ደስ ይለኛል። ሴት ስታመጣ ብቻ ነው እኔ ደስ የማይለኝ፣ ወይ ደግሞ ከሴት ጋር ምናምን ሆነ እኔን ለማናደድ ስትሞክር ነው ደስ የማይለኝ እንጂ እንደዚህ በራስህ ሙድ እየመጣ ፈታ ስታረገኝ ስታዝገኝ ደስ ይለኛል፣ ደስተኛ ነኝ ብላ እንግዲህ ስላዝናናሀኝ ምናምን እያለች ስትስመው ነበርና ብቻ ሁሉም ሰው ተደስቷል በትናንቱ ቪዲዮ። እንግዲህ እግዚአብሔር አምላክ ፍጻሜያቸውን ያሳምርላቸው፣ በዚህ በደስታቸው ይቀጥሉ። ሀይሚዬም እንግዲህ ከልቧ ደስተኛ ሁና ብትችል የዱባዩን ጉዞ ተቀብላ አብረው ሂደው ትንሽ ፈታ ቢሉ ዘና ቢሉ ከነበሩበት ሙድ ቢወጡ ደስ ይለናል። አሁንም ተመስገን ጥሩ ነገር ነው እያየን ያለ ነው። በዚህ እንዲቀጥል እንፈልጋለን። ግን ደግሞ ያው እንደ ነገራችሁ እንግዲህ ብሩኬ ያው ብቻውን እንደሚሄድ እስካሁን እሺ እንዳላለችውና የሆነ ነገር ውስጧ ላይ በቃ ቅራኔ እንዳለ አይነት ነገር ነው ትናንት እየተናገረ የነበረው። እስካሁን እሺ አላለችም፣ ፍቃደኛ አልሆነችም። ነገር ግን ከትናንት ወዲያ ነገርያችሁ ነበር፣ ሴት ልጅ አይደለም ከሀገር ስትወጣ እንደዚህ ሌላ ቦታ እንኳን ለአንድ ለሁለት ቀን ወጣ ስትል ብዙ ነገር ይዛው የምትሄደው ያስፈልጋታል። እና እነዛ ነገሮች ምናልባት አንዳንድ ነገሮችን ማሟላት ፈልጋ ሊሆን ይችላል ጸጥ ብላ እሱንም ሰፕራይዝ ለማድረግ ተመልካችንም ሰፕራይዝ ለማድረግ ያደረገችው ነገር ነው ብዬ የማስበው፣ እስካሁን የምትግደረደረው ማለት ነው። ምክንያቱም ባለፈው እያሰብኩበት ነበር፣ እንዳስብበት ጊዜ አሰጠኝም ወይ፣ እስከምደውልልህ እንኳን ጊዜ አሰጠኝም ወይ፣ ለምን ችኩል ትሆናለህ ስትለው ነበረ። ለመሄድ ፈልጋ ነበር። በመሀል እንግዲህ አብሳላትን ደግሞ ይዞ ሲመጣ በቃ ቀይር ያለው ሀሳቤን፣ ምክንያቱም አንተ ችኩል ነህ እስከምደውልልህ እንኳን አልጠበቅክም ምናምን ነው ያለችውና፣ ግን አሁንም አይቀሩም በእርግጠኝነት አብረው ነው የሚሄዱት። ብሩኬም እኔ ብቻዬን እሄዳለሁ ምናምን የሚለው ማለት ያው አብረን እንሂድ ብሏት እምቢ አለችው። ከዛ ደግሞ አብሳላትን ይዞ መጥቶ ከአብሳላት ጋር ልንሄድ ነው ቢላትም አልተቀበለችውም። ስለዚህ ያለው አማራጭ የመጨረሻ አማራጩ ምንድነው? ብቻዬን እሄዳለሁ ነው። ምክንያቱም ሌላ ሰው ደግሞ ይዞ መጥቶ ወይ ከሆነ ሰው ጋር ሊሄድ ነው ቢል ሌላ ጸብ ነው የሚፈጠር። ስለዚህ ያለው አማራጭ ምንድነው? አሁን ብቻዬን ሊሄድ ነው ስላት ብቻዬን ማለት ከምትሄደው አብረን እንሄዳለን ትለኛለች ስ ብቻህን ሂድ ብላ ትለቀኛለች የሚለውን እንግዲህ እየፈተናት ይመስለኛል ያለው እንጂ እውነትም እንዳለው ብቻውን አይሄድም፣ እመኑኝ ማለት ነው። ምክንያቱም የማይሆን ነገር ነው። እሷን ብቻዋን ጥሎ መሄድ ጭራሽ የማይታሰብ ነው። እንዳያችኋት እንግዲህ ማንም የለም አሁን ላይ በዙሪያዋ፣ ያው የእሱ ጓደኞች ናቸው ያሉት። ከዛ ውጭ ግን እንደዚህ በሙሉ ልብ እዚህ ጥሏት ሊሄድ አይችልም። ምክንያቱም አደራው ኃላፊነቱ ለእሱ ነው የተሰጠው። ገብቷችኋል? እና ወይም ቤተሰቦቿ ጋር ሲጀመር ምን ሊሰራ ይሄዳል? ከእሷ ውጭ ምን አይነት ደስታ ሊኖረው ነው? ስራ ምናምን ከሆነ ደግሞ በግልጽ ይናገር ነበር፣ ስራ አለብኝ ብሎ ይል ነበር። እንደዛም ቢሆን ደግሞ እንጃ ከእሷ የሚበልጥበት ኑሮ ጥሏት ይሄዳል ብዬ እኔ በራሴ አላስብም። ስለዚህ ሀይሚን ለማሳመን ያደረገው ነገር ነው። ገብቷችኋል? ብቻዬን እንዲሄድ ትፈቅዳለች ወይስ አብራኝ ትሄዳለች የሚለውን በዚህ መንገድ ደግሞ እስኪ ልሞክር ብሎ እንጂ የምር ጥሏት ሊሄድ አይደለም። ጥሏት ባይሄድ እኛም ደስ ይለናል። ሊሄድም አይችልም ሲጀመርም ማለት ነው። እና እንዴት ትሆናለች ብቻዋን? ሴት ልጅ ናት። እንደምታውቁት አንዳንድ ጠላት አይጠፋም። ዛሬ ላይ ደግሞ ቤቱን የሚያውቀው ብዙ ሰው አለ። ማንንም ማመን አትችሉም። ማን ጠቁሞ ቤታችሁን ሊያሳይ እንደሚችል እንዳያችሁስ ነው። እዩ እንኳን ከቡታጅራ ቀጥ ብላ ነው የመጣችሁ ቤታቸው ድረስ ማለት ነው። ስለዚህ እች ልጅ ብቻዋን ሆና የሆነ ሰው እንኳን ቢመጣባት ችግር ሊፈጠር ይችላል። የሆነ ሰው ቢልኩባት ጠላት አይጠፋም አይደለ? እና ብሩኬ የምርህን ከሆነ እኔ እሄዳለሁ የምትለው የማይሆን ነገር ነው። ይሄን ቀድመህ ብታስብበት ጥሩ ነው። ምክንያቱም አንዳንዴ ተረጋግቶ ነገሮችን ማሰብ ጥሩ ነው። ምን ሊፈጠር ይችላል? ጥያት ሂጄ ብቻዋን እዛ ያንን የሚያክል ትልቅ ቤት እንዴት ብቻዋን ጥላህ ልትሄድ ታስባለህ? እኔ በተረዳውበት መንገድ እሷን ለማሳመን ወይ ደግሞ እሷን እንትን ለማለት ይመስለኛል። ሌላ ሰው ጋር ሊሄድ ነው ቢላትም አልተቀበለችውም። አብረን እንሂድ ቢላትም አልተቀበለችውም። ስለዚህ ብቻዬን እሄዳለሁ ስላት
በቃ ብቻህንማ አትሄድም ምናምን አይነት ነገር ብላ አብራኝ እንድትሄድ ወይ ደግሞ ፈቃደኛ እንድትሆን የተጠቀመበት መንገድ ነው እንጂ የምር ብቻውን ሊሄድ አይደለም። ጭራሽም እኔ እንጃ ያስበዋልም ብዬ አላስብም። ያው መከንሰል ይቻላል ይመስለኛል። እኔ አላቅም እንግዲህ ገንዘቡ ይመለስላቸው አይመለስላቸው ባላቅም ወይ ማራዘም ወይ መከንሰል ይቻላል። ከዛ በተረፈ ግን ጥሩ ጊዜ እያሳለፉ ነው፣ እግዚአብሔር ይመስገን። አሁንም በዚሁ ቀጥሉበት። በቃ በመካከላቸው ሰይጣን እንዳይገባ ጥብብ አድርጉበት፣ መንገዱን ሁሉ ማለት ነው። ሁሌም እንደምታደርጉት አሁንም እንደዛ ነው ማድረግ ያለባችሁ። ያው መጨረሻ ላይ ጠላት ተሸንፎ ነው የሚወጣው፣ ይሄ የታወቀ ነው። ምክንያቱም እነሱም እንግዲህ ለጊዜው ክፍተት ቢፈጠርም መጨረሻ ላይ ግን ዝግት ነው የሚያደርጉባችሁ። ምንም ውጤት አታመጡም ማለት ነው። ትጀምሩታላችሁ ግን ደግሞ ውጤት ስለማታመጡ ጠላቶች እባካችሁ አርፋችሁ በያላችሁበት ተቀመጡ፣ በእነሱ መሀል አትግቡ። ምክንያቱም ውጤታማ ልትሆኑ አትችሉም በጭራሽ። አይተናል፣ ብዙዎቹ መጥተው ውጤታማ ሳይሆኑ ሄደዋል ማለት ነው። ለጊዜው ብጥብጥ ተፈጥሮ ደስ ቢላቸውም ግን ደግሞ ፋይናሊው በቃ የእነሱ አይደለም ውጤቱ ማለት ነው። እና ያንን ነው ማለት የምፈልገው። እንግዲህ ሁላችሁም በጸሎታችሁ አስቧቸው። ብዙ ሰው እንግዲህ እያላት ነው፣ ሀይሜንም እየመከራት ነው። በኮሜንትም አብራችሁ ሄዱ፣ ትንሽ ራቅ በሉ፣ ከዚህ ለራሳችሁ ጊዜ ውሰዱ፣ ብቻችሁን ሆናችሁ አውሩ። ትናንት ሰምታችኋት ከሆነ እንዴ ለእኔም ጊዜ ስጠኝ እንጂ ስትል ነበረ። ሙሉ ጊዜውን እንዲሰጥሽ ሂዱ፣ አንቺ ነሽ እምቢ ያልሽው እንጂ እኔ እኮ ዝግጁ ነኝ ለአንቺ ጊዜ ለመስጠት እያላት ነበር። እና ያው እቤት እንዳያችሁት ሁለታቸው ብቻ ናቸው የሚታዩት ቪዲዮ ላይ። ግን ቪዲዮ የሚቀርጻቸው ሰው አለ። ያን ያክል ነፃነት አይኖራቸውም። ከዛ ሁሉ ነገር እንሽሽና ነፃነታችን እናገኝ ነበር ያላት። እንግዲህ እሷ እምቢ ያለች እንጂ ማለት ነው። ለማንኛውም ግን ዛሬ አዲስ ነገር አለ ብዬ አስባለሁ። ራሷ ናት የምትመጣው በእርግጠኝነት። እስኪ ዛሬ ደስ ታሰኘው። ድንገት መታ በቃ ቤተሰብ እንደዚህ ስለነበር ነው፣ እስኪ በቃ ያለውን ነገር ትንሽ ታረጋግቼ እንትን ማለት ስለፈለግኩኝ ነው ብላ ትመጣለች ብዬ አስባለሁ። ምክንያቱም ከዚህ በላይ ስለዛ ስለ ጉዞ ምናምን ማውራት አይጠበቅባቸውም ብዬ ነው የማስበው። ከአንድ ሳምንት በላይ ሊሆነው ነው። በቃ ወይ ይሄዳሉ ወይ ይቀራሉ፣ አለቀ። ስለዚህ ዛሬ ትዘጋዋለች ብዬ አስባለሁ ይሄንን የዚህን ምዕራፍ ዙሪያ። ምክንያቱም በጣም ብዙ ሰው እንዴ ምንድን ነው ይሄ ነገር፣ ወይ እንሄዳለን ብላችሁ ንገሩን፣ ወይ ደግሞ ቀርታችሁ ከሆነ ቀርተናል ብላችሁ ንገሩን። አጓጓችሁን እኮ ከዛሬ ነገ እሺ ትላለች ብለን እየጠበቅን ነበረ። ግን ዛሬም በቃ አይ እምቢ ብላለች በሚለው ነው እየመጣ ያለ። ብሩኬና መጨረሻውን አሳውቁን እያሉ ነው።